አላወቀችም ማሬ። ለዛ ነው ድራማን ያላወቀችም እሷ። እነሱ እኮ እሷ ላይ ነው ድራማ የሚሰሯት። አሁን ሄርሜላ ሄደ ሴቶች ጉዳይ እንደሚትከስ ብናደርግ አሪፍ ነው። ሴቶች ጉዳይ ሂዶ ገብቶ ይጠየቅ። ሄርሜላም እሷ ከከሰ ምን ብላ ነው የምትከስሰው? ምንድን ነው ምን ብላ ነው? እሷ ራሴን አላቅም እያለኝ ነው። እሷ ይቅርና ሩታም እንኳን አልከሰሰችም። ይቅርታን መጠየቅ መጥቶ ኖ ያውቅ አይደለም የትላንት ያለፈ ነው። አሁን እሷ ሂሩታ ካሄዶ እንደዚህ የጀብዘባ እኔ ላይ ተጫውቷል የትም አይሄድም ብሎ መክሰስ ነው። እንደውም እስር ቤት ግባ። ኖሮም አይጠቅምም እሷ ፈጣሪ ልቦን ይስጣት እንጂ ሄርሚ ይሄ አምላካ ወንድ ይሄ በቃ ለማንም አይጠቅምም፣ ለሩታም አይጠቅምም፣ ለሄርሜላም አይጠቅምም። ሄርሜላ ቀጥ ብላ ዝም የትም ሆና መኖር ትችላለች። ቀጥ ብላ አሜሪካ ሄዳ ዝም ትንሽ ለትንሽ ሀገር ለቃ ከሱም በቃ ርግታ በቃ የእሱ ጭንቅላቱን ማውጣት አለባት። ይሄ ጨምላቃ ወንድ ማለት ነው። እግዚአብሔርም ለማንም አይጠቅምም። ኦሮታም በየጊዜ እያለቀሰች አሁን ደግሞ ወደ ሄርሚ መጣ። ሄርሚም አሁን በቃ በለቅሶ ነው ሁሌ እየኖረች ያለችው። ስለዚህ በቃ መተው አለባት፣ ሩታም መተው አለባት። ለማንም አይጠቅምም። አሁን የነሱ አይደለም ሀቁ ለምን ይደበቃል? በማለት እኔ እያልከው ምን እንደሆነ ታውቃላችሁ? እግዚአብሔርም ኤፍሬም እና ሩታ የሆነ ነገር ካደረጉ ማለት ነው እስካሁን አያቆሙም። ለምን እንደሆነ ታውቃላችሁ? ሄርሜላ ጋር ኤፍሬም ጭራሽ እንደሆን አይፈልግም አይደለም? እስካሁን እያደረገ ነው ያለው። ሲጀመር ሄርሜላ እንዲህ ጠላት እያደረገው እስካሁን እነሱ ይሰራሉ። እኔ እርግጠኛ ነኝ እንደዚህ እያደርጋሉ። በቃ ትላንት አብርሃም እንዴት እንደያደረገው እጇ አትንኪ ጭራሽ አትንኪ እያላት ነበረ። ስለዚህ አብርሃም እነሱ የሆነ ነገር ይሰራሉ። እኔ እርግጠኛ ነኝ እነ ፈራንጆ እነ ሩታ እነ ኤፍሬም ብዙ ነገር ያውቃሉ፣ ብዙ ነገር። ስለዚህ እስካሁን ያደርጋሉ። ይሄ ደግሞ ስራ አይቆምም። አብርሃም ደግሞ ወደ ሩታ ይመለሳል። ታያላችሁ። በፍቅር ሳይሆን እንደዚህ ማስተፋቀር ቀስ እያለ ይመለሳል። ሄርሚ ደግሞ ምንም አታውቅም። በፍቅር ብቻ መያዝ ነው የምትፈልገው። ከዛ እሷ ደግሞ ለብቻው ትቀራለች። ታያላችሁ። አወርተሽ ሞተሻል። አሁን ከበዚህም በይ ሄርሜላ በዚህ ህይወት ባሰራም ባይታሰራም ሄርሜላ ከዚህ ህይወት ቀጥ ብለ መውጣት ነው አለበት። ይሄ አብረሽ ማለት ነው። ምንድን ነው አለ ትላንት ምንድን ነው አለ? እኔ ሩታ ጋር ማይንጂ ጋር ማይኖር እኔ ልጅ ነኝ ሌላ ሴት አመጣለሁ ማለት እኮ ነው። እኔ ልጅ ነኝ ገና አለ። በቃ ሁለት ማለት የእሱ ልጅነት መቼ ነው የሚያልቀው? እኔ ግራም እሱ ልጅነት ሰባ ወይ እኔ ያናደደኝ እውነታ ለምን ይደበቃል? እውነት እያወቁ ለምን ይሸሻሉ? እዚችኛቷ አሁን ለምንድን ነው ቀጥ ብሎ አሁን ቡዜ ምን አይነት ቪዲዮ ነው ዛሬ ሰራችሁ? ምንድን ነው እሷ ሁሉም ማለት እኔ ደግሞ የተረዳሁት ነገር ምን እንደሆነ ታውቃላችሁ? ቆይ ቡዜ ቪዲዮ የተረዳሁት ነገር ንገራችሁ። አብርሃም ሄርሜላ ለኔ ነው ትላለች፣ ሩታ የኔ ነው ትላለች። ስለዚህ ልጁ በመሀል የሆነ ነገር ያደርጋሉ፣ ይፈጥራሉ። ስለዚህ ቀስ እያለ ሄርሜላ ጋር እሷ ለእንትን ማድረግ ነው የፈለገችው ይመስለኛል። እሷ እንደዚህ ነው የኔ ካልሆነ ሞቼ ይገኛለሁ ሰው ይላል ብላ እንደዚህ አለች ነገር ሰማሁትና እኔ ደግሞ የሆነ የተረዳሁት ነገር አለ። ሩታ ስትጀመር በቀጥታ እኮ ነው ሞቼ እኔ ከሄርሜላ ጋር እንደሆን በፍጹም አልፈልግም፣ ሞቼ ይገኛለሁ። ሌላ ሴት ጋር መሆን ይችላል፣ ግን ሄርሜላ ጋር መሆን አልፈልግም ብላ በተግባር በሰው ፊት በተግባር ነው የተናገረች። እሱ አይደለችም እኮ የምትወስነው የእሱ ህይወት ላይ እሱ አይደለችም ታደርጋለች። ያው እያደረገች ነው ይሄ ልጅ ማለት ነው። እሷ ጋር እኮ ፍቺት ተፈጽሞ ተጋዱ አልሰማ ነው። ስለዚህ እሱ የፈለገው ጋር መኖር የፈለገውን ማግባት እሱ እንደዚህ አትልማ። አሁን እንደዚህ ፈልጋ አይደለም እንደ አሁን ታታ እንደዚህ የሆኑ ያሉት በሷ ምክንያት አይደለም። አብርሃምና ሄርሜላ አሁን ለምሳሌ ተራራቁ እንደዚህ አሁን በሷ ምክንያት አይደለም። እሱ አይደለችም እንደዚህ አብርሃም እንደዚህ አድርጋ አስቀምጣ። ትላንት ደግሞ ትንሽ ደህና ነክ ትላለች። እየዋሸክ ነው። ለምንድን ነው ሁሉ ነገር እያወቀ
አታላይነ አንተ ልጅ አታላይነ አታላይነ አንተ ልጅ አታላይነ መተገብተ ከጎኔ ቤትን ሰራ ላታዛልቅ ላታዋጣኝ ጥለኸኝ ጠፋ አታላይነ አንተ ልጅ አታላይነ አታላይነ አንተ ልጅ አታላይነ መተገብተ ከጎኔ ቤትን ሰራ ላታዛልቅ ላታዋጣኝ ጥለኸኝ ጠፋ ይሆን መስሎኝ ብዙ ለፋው ተንገላታው አታላይን ለማንዳኛ ላስከታው የልብ ሌባ ዘራፊ አንጀቴን ለማና ቤት ላለው ብሶቴን ለማና ቤት ላለው ብሶቴን ደከምኩኝ